የዘር ማጥፋት ፕሮጀክት በኢትዮጵያ ውስጥ እየተካሄደ ያለው በመንግስት ነው። ይሄንም ባለፈው ሳምንት ባቀረብኩት ረጅም የሆነ ውይይትም ዩቲዩብ በማስረጃ በጥናት ያቀረብኩት ነው። መንግስት ነው። ይሄንን ያረጋገጥነው 10 ዓለም አቀፍ የታወቁ የዘር ማጥፋት ሂደቶችን በሙሉ ያሟላ ነው። በማስረጃ በምሳሌ ነበር ያቀረብኩት። በዛ ጊዜ ያልተከታተላችሁ ሰዎች ካላችሁ ለትንሽ ለ2-3 ደቂቃ 10ን ሂደቶች ባጭሩ አነሳና ኢትዮጵያ ውስጥ ሁሉም መፈጸም ማስረጃ ስላቀረብኩ አልደግመውም። ጠንካራ ማስረጃ ነው ያቀረብኩት፣ አልደግመውም። መንግስታዊ ስለመሆኑ ማለት ነው። የዘር ማጥፋት ይሄ በየቦታው ሸኔ ነው፣ ህወሓት ነው፣ ማን ነው ስሙ አልሸባብ ነው፣ ወይንም ጽንፈኞች ናቸው፣ ወይንም የኢትዮጵያ የእስላሚክ መንግስትን መሰረታለን ብለው የሚሰለጥኑና የሚገሉ ከዋቆ ጉቱ ጀምሮ 50 ዓመት ሰው ሲያርዱ የነበረው በዚህ በኦሮሞማው ፖለቲካ ስር የተደበቀው ጽንፈኛ ምናምን ልንል እንችላለን። እጅ ናቸው። እነዚህ ሁሉ አድራጊዎች ናቸው። ሀገር መጠበቅ ከነዚህ ሁሉ ነፃ ማድረግ ካቃተው ደግሞ ህዝብ ራሱን የሚከላከልበትን ሁኔታ ማመቻቸት ያለበት መንግስት ካላደረገ የሚገባውን ራሱ አጥፊ ነው። አጥፊዎቹ ለሱ ወዳጆቹ ናቸው። የኢትዮጵያ መንግስት ሙሉ ሰራዊቱን ከድንበር ላይ አንስቶ አማራ ላይ ያዘመተው ልክ እንደዛ ሰው የሚያርድ ሰው ላይ ማዝመት ይችል ነበር፣ አላዘመተም። አንድ ሁለተኛ ጫካ ያሉት ብቻ ሳይሆን አዲስ አበባ ውስጥ የሰው ልጅ ግንባር በጥይት በታከለው ጊዜም በአዳነች ጊዜም ሰው የገደሉ ሰዎች ለፍርድ አልቀረቡም። ይህን ትዕዛዝ የሰጡ ሰዎች አሁንም ስልጣን ላይ ናቸው። ይህ የሚያሳየው መንግስታዊ የዘር ማጥፋት መሆኑን ነው። እነዚህ የሚገደሉ ሰዎች ፍትህ አይገባቸውም የሚል ያልተጻፈ ፖሊሲ አለ። ሰዎቹ ተጠልተዋል። ልክ ሂትለር አይሁድን እንደጠላው ማለት ነው። የጋዝ ቼምበር አዘጋጅቶ በኦስዊችትና በሌሎቹም እንደፈጃቸው አዋሽ አርባ የሚያስረው ኮሌራ እያሳያዘ የሚያስፈጀው የሚያደህየው የሚያከስረው የሚያፈንቅለው የሚያሳድደው ቤቱን የሚያፈርስበት መንግስት ነው። ስለዚህ አርሲ የሚታረደው ሰው የዚህ መንግስት ትዕዛዝ አለበት። ይሄን 10 ማስረጃዎች አንደኛ መፈረጅ ነው። ኢትዮጵያ ውስጥ 50 ዓመት በላይ የቆየ ሰዎችን የመፈረጅ ኋላ ቀር፣ ቆሞ ቀር፣ ነፍጠኛ፣ የወራሪዎች ሃይማኖት እያሉ ኦርቶዶክሳውያንን የመፈረጅ የአድዋ ቁስለኞች በአድዋ የተሸነፉበትን ምክንያት ሲመረምሩ ኦርቶዶክስ ምክንያት ናት፣ የእሷ ስነ ልቦና ምክንያት ነው ብለው የፈረጁ የውጭ ጠላትን ተከትለው ዲግሪ አግኝተው ኮሚኒዝምን ይዘው እንዲህ እያሉ ሌላውን የጠሉ ሰዎች እነሱ መፈረጅ ነው። ይሄ ክላሲፊኬሽን ነው። ክላሲፋይድ ሆነን 50 ዓመት ኖራን እየተገደልን የቆየ ነው። በእምነት ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ በጠባይ በአንዳንድ ባህል ሊሆን ይችላል። ብቻ መፈረጅ ነው። ሌላው ምልክት ማድረግ ነው። ሲምቦላይዜሽን የምንለው ማለት ነው። ዓላማው ምልክት የተደረገውን ወገን ለጥቃት ማዘጋጀት። የጎሳ ስያሜ ሊሆን ይችላል። ቅድም እንዳልኩት ኦርቶዶክስ ማለት ሊሆን ይችላል። አሰፋፈርን በሚመለከት ሊሆን ይችላል። ቋንቋን በሚመለከት እሱ እንደ ምልክት ኢትዮጵያ ውስጥ የደረገው ነፍጠኛ፣ አማራ፣ የቀድሞ ስርዓት ናፋቂ፣ ቆማጤ፣ ኋላ ቀር፣ ወራሪ ምን እያለ ነው የፈረጀው። ይሄ ሁለተኛው ነው። ሶስተኛው ማግለል ነው። ዲስክሪሚኔሽን በመላው አርሲ፣ በመላው ሐረርጌ፣ በመላው ባሌ፣ በመላው ጅማና መቱ የሉ አባቦራ ነው አይሉ ባቡር እኛ በዛ ነበር የምናውቀው አርሲ። ይሄ እየለዩ መፍጀት በሶማሌ ይሄ ሁሉ ማግለል ከላይ 2ቱን ደረጃዎች ካለፈ በኋላ ምልክት ተደርጎበታል። ተለይቶ እኛና እነሱ ተባብለዋል። ስለዚህ ማግለል ነው። ይሄ ህገ መንግስቱ ተጽፏል በወያኔና በኦነግ ስምምነት። ታሪካዊ የተዛባ ግንኙነት የሚለው ኦርቶዶክስን ኢላማ ያደረገ ነበረ። ከዛ የሚመነጩ ልዩ ልዩ ድንጋጌዎች አሉ። ልክ አሁን በህገ መንግስታቸው ይሄ ክልል የእከሌ ብሔረሰብ ነው ሌላው መኖር ይችላል ብሎ አይችልም በሚል ጊዜ ለመፍጀት እንዲመቸው የጻፈው ማለት ነው። ይሄ ማግለል፣ ከስልጣን ማግለል፣ ከመረጃ ማግለል፣ ከኢኮኖሚ ማግለል፣ ከተለያዩ ተሳትፎች ማግለል፣ ከትምህርት ይዘት ማግለል፣ የባህል ማዕከላትን አቋቁሞ ከዛ ውስጥ ማግለል። እነዚህ ሁሉ የማግለል ሂደቶች ናቸው። ይሄ በኢትዮጵያ ተደርጓል። መጽሐፍቱም ተጽፈዋል። አብይ አህመድ ስልጣን ከያዘ በኋላ ብቻ እንኳን ስንት መጽሐፎች ናቸው? በመጀመሪያ 3 ዓመት ብቻ ወደ 50 አርቲክል
ወደ 10 ምናምን መጽሐፍት ተጽፈዋል። አራተኛው ያን ኢላማ ያደረጉትን ሰው ዲሂማናይዝ ማድረግ፣ እንደ ሰው እንዳይቆጠር፣ ልክ ሁቱ፣ ሱትሲ፣ በረሮ ምን እያሉ እንደሰየማቸው የአማራን ህዝብና ኦርቶዶክስን ቫይረስ፣ ወራሪ በሽታ እያሉ በእንስሳት በመሰል ያን ክፍለ ህዝብ። ይሄ አራተኛው ነው። ይሄ ኢትዮጵያ ውስጥ ተደርጓል። ለ50 ዓመት ሲደረግ ነው የቆየው። አምስተኛ ማደራጀት፣ ማንን የሚጠቃው አካል እንዲበተን ማድረግ። ለምሳሌ ውስጡ ያሉ ንዑሳን ማንነቶችና ጎሳን ፈልጎ አንድ እንዳይሆን ውስጡ ልዩ ዞን መፍጠር፣ የቅማንት ኮሚቴ፣ የአገው ሸንጎ ምናምን ብለህ አማራን ታርጌት ለማድረግ ለምሳሌ ኦርቶዶክስ ሲሆን ደግሞ የብሔር ብሔረሰብ ሲኖዶስ፣ የምናምን ቤተ ክህነት፣ የመንበረ ሰላማ እያሉ ያንን ኦርቶዶክሳዊ ግዙፍነት ለመቀነስ መስራት። ይሄን ከሰራ በኋላ ግን አጥቂውን ክፍል ያጥቃ ብለህ የምታስበውን ክፍል ደግሞ አንድ ማድረግ። በሃይማኖት ሊከፋፍሉን፣ እኛ አንድ ነን፣ ኦሮሞማ ከሁሉም ሃይማኖት በላይ ነው፣ ትግራዋይነት ከሃይማኖት ይበልጣል፣ እንትንነት ከንትን ይበልጣል የሚሉት ኢላማ ያደረጉትን እያዳከሙ እንዲያጠፋ የሚያዘጋጁትን ማሰባሰብ ማለት ነው። ይሄ ኢትዮጵያ ውስጥ ተደርጓል። ከዛ ማደራጀት ነው፣ ማስታጠቅ ነው። የአማራ ልዩ ኃይል ትጥቅ አስፈታለሁ ብሎ እዚህ 1 ሚሊዮን ኦሮ ዋሃቢዝም ወታደር ማሰልጠን፣ እነ ሽመልስ አብዲሳ አቅዶቻን መዝራት፣ ካድሬዎችን፣ ምሁራንን፣ ጋዜጠኞችን፣ ዘፋኞችን፣ ወጣቶችን አዘጋጅቶ ጥላቻ መድራት፣ ይሄ ማደራጀት ይባላል። ኦርጋናይዝ ማድረግ ጥፋትን። ስድስተኛው ክፍለ ህዝቦችን ጽንፍ መያዝ፣ የተጠሉ እኛና እነሱ ኦልሬዲ ብለን የለ እንዳይተዛዘኑ፣ አንድነታቸው እንዳይሰማቸው እንዲፋቱ ማድረግ፣ አብረው እንዳይኖሩ ማድረግ፣ ከአንድ ቀበሌ አጽንቶ ለብቻ ማድረግ፣ እንዳይዋሃዱበት በኋላ ለማጥፋት እንዲመቸው መለያየት። ልብስ እንኳን ተመሳሳይ ሲለብሱ ይሄ ነጩ መላእክቱ ይለብሱታል ተብሎ ኦርቶዶክስ ማን ነው ተገልጸውበታል ተብሎ በጌታ ትንሣኤ ጊዜ ነጭ ለብሰው ታዩ እንደተባለው ነጭ ነው የምንለብሰው እኛ፣ ያ የነፍጠኛ ነው ብሎ ሌላ ማልበስ፣ ይሄ ምልክት ማድረግ፣ ፖላራይዜሽን፣ ጽንፍ ማስያዝ፣ ህዝብ እንዳይተዛዘብ ማድረግ፣ የጋራ እሴቶችን መሰባበር፣ የጋራ ትርክቶችን አጥፍቶ ጎን ለጎን የሚሄዱ ወይም የሚጋጩ የአካባቢና ንዑሳን ትርክቶችን ከፍ ከፍ ማድረግ፣ ማጠልሸት ሌላው። ከዛ ደም የሚያፋስሱ አጋጣሚዎች ሲገኙ እሱ መጠቀም። ልክ አሁን ጀዋር ድረሱልኝ ሲል 86 ሰው አርደው እንዳደሩት ጀዋር ላይሆን ይችላል ያሳረደ፣ ግን የጀዋርን ጥሪ ተከትሎ እንዲያርዱ የተዘጋጁ እነ ሽመልስ የሚመራቸው አራጆች ሊኖሩ ይችላሉ። እኛ አናውቅም። የምናውቀው በድርጊቱ ነው። ምክንያቱም አራጆቹ አልተያዙም፣ አልተከሰሱም፣ ለፍርድ አልቀረቡም። ካል ያሳረደው ጀዋር ነው እንኳን ብንል ለፍርድ ያላቀረበው የአብይ መንግስት ነው። ስለዚህ የጋራ ፕሮጀክታቸው ነው። ስለዚህ መንግስታዊ ዘር ማጥፋት ይሆናል ማለት ነው። ጽንፍ አስይዘን ከዛ ሰበብ ፈልገን ሰበብ በተገኘ ቁጥር መግደል፣ ማፈናቀል፣ ማጠልሸት፣ ማድሄት፣ ቤት ማሳጣት፣ ጤና ማሳጣት፣ ወባ ሲነሳ መድኃኒት መንፈግ፣ መረጃ መንፈግ። ልብ በሉ። ሰባተኛው ዝግጅት ነው። የኢትዮጵያ ኦቨርላፕ ያደርጋል። ይሄ ዓለም አቀፉ ክፍፍል ነው። ኢትዮጵያው ግን ብዙ ዓመት ስለቆየ ዘር ማጥፋቱ ዝግጅቱም እልቂቱም ደረጃ 1 2 3 እና 7 8 9 10 አብረው ጎን ለጎን መሄድ ጀምረዋል። እዚህ ሲመች ይደረጋል፣ ያልበዛ አድፍጦ አቆይቶ ይጀመራል። ዝግጅት የሚባለው ተጠቂ የሚሆነውን ከአጥቂው ለይቶ አጥቂውን ማዘጋጀት፣ ተጠቂውን ግን ትጥቅም ማስፈታት፣ አቅም ማሳጣት፣ መረጃ መክፈልና የሐሰት ተስፋ ነፃ አውጪ ያለ መስሎት ወይንም ድንገተኛ ግጭት መስሎት ራሱን እንዳይከላከል ማዘናጋት። አሁን አርሲ ስንት ዓመት ነው የሰማነው መገደል? 30 ዓመት ሙሉ ይገሉታል፣ ያሳርፉታል። 50 ዓመት እንጂ ከዋቆ ጉቱ ከጀመረ ዋቆ ጉቱ የሚባለው ለዋቆ ጉቱ ፋውንዴሽን አዲስ አበባ ውስጥና ትላልቅ ከተማው ሲሰሩ እንደ ዋቆ ጉቱ ሰውን እስከነነፍሱ ገደል መክተትና ማረድ እንደሚጀምሩ ያስታውቅ ነበር። እነ ጁነዲን ሳዶ እና አባዱላ እነዚህ ኦሮሚያን ፕሬዝዳንቶች በሙሉ ይህን ዝግጅት ያደርጉ ነበረ። ተያያዥነት አለው። ካቢኔው የጨፌው ካቢኔ ለዚህ እርድ የተዘጋጀ አእምሮን የታጠበ ለዚህ ያዘጋጁት ነው። እነ ዶክተር ሚልኬሳ ሚደቅሳ ከወጡ በኋላ አሁን የሚነግሩን እሱን ነው።
እኛም በዚህ መስፈርት መሰረት እናውቃለን። 8ኛ ማጥቃት ነው። የኛ ማጥቃት ፕሮሰኪዩሽን የምንለው ይቀጥላል። የተለካና ቦታ እየተመረጠላቸው ማጥቃት ነው። ቦታ እየተመረጠ እየተዘናጋ ሰበብ እየተፈለገ ግጭት ነው እየተባለ ማጥቃት። 9ኛው ማጽዳት ነው። ይሄ የጅምላ ጭፍጨፋ ነው። የአርሲ አሁን እየተካሄደ፣ ወለጋ እየተካሄደ፣ ቤኒሻንጉል እየተካሄደ፣ ሀረርጌ እየተጀመረ ያለው ወደ ዶባ አካባቢ እሱ ነው። ወደ ቦኬ ወደ ዶባ ይሄ ጅምላ ግድያዎች ማለት ነው። ማህበረሰቡ ማፍረስ፣ ቤተሰብ ማፍረስ። 10ኛው እየገደልክ መካድ። አሁን ካህናት ሁሉ አብረው የሚክዱት ሰልጥነዋል። ማንም አልተገደለም የሚሉ ማለት ነው። ይሄን ካወቅን ይሄ መንግስታዊ ነው፣ መንግስታዊ እና መዋቅራዊ ነው። ስለዚህ ዛሬ የምንነጋገረው ባጭሩ እንዲህ አይነቱ ነገር ይሄን ሁሉ ዓመት ኖሯል። በተለያየ ምክንያት ሰው ተዘናግቷል፣ አልተዘጋጀም። ሰው በልቡ የሌለውን ነገር ቶሎ ማወቅ አይችልም። በጅምላ ሰው ለመፍጀት ያላሰበ ሰው ይፈጁኛል ብሎ አያስብም። የሃይማኖት አባቶች ይጠብቁኛል ብሎ የሚዘናጋ ሰው አለ። መንግስትም ተስኖት ነው፣ ለጊዜው የሽግግር ጊዜ ስለሆነ ተስኖት ነው ዝም ይላል። እንዲህ እያለ እየተዘናጋ ቆይቷል። አሁን ግን እግዚአብሔር ባወቀ የደነዘዙት እንዲነሱ ጨካኝ፣ የማይደበቅ በቀጥታ የሚያጠቃ ገዳማት ራሱ የነፍሰ ገዳዮች ማሰልጠኛ ናቸው ብሎ የሚያውጅ ለፌፊ ለፋ ደምና አጥንትና መሬት ብሎ መሬትን ከዘር ወይ ከቋንቋ ወይ ከጎሳ ከእምነት አገናኝቶ ሌላውን እምነት ለማጥፋት የሚሰራ ጠቅላይ ሚኒስትር ስለተገኘ ግልጽ ነው። ማንም መዘናጋት አልነበረበትም። የሚያሳዝነው ማንም መዘናጋት አልነበረበትም። ጠቅላይ ሚኒስትሩ ብቻ አይደለም፣ ስርዓቱ እንዳለ ነው ይሄን የሚሰራው። የበለጠ የሚያስከፋው የጳጳሳቱ የሌሎቹ የመነኮሳቱ ከታገብቶ ደልሎ ሴት ወይዘሮ መስሎ የልጆቻቸው መታረድ ፈቅዶ ልጆችን ማዘናጋት፣ ደማቅ በዓል አሜን በል እልል በል አጨብጭብ ዘምር ብቻ የሚል አዘናጋዮች ስላለ፣ ያንኑ ገዳይ ስርዓት የሚባረክ አባት ስላለ፣ ያንኑ የገዳይ ስርዓት መሪዎች እርቅና ከሚለምን አባት ስላለ ብዙ ሰው ፈዘዘ፣ ደነዘዘ። ከሚገሉን የበለጠ የሚያደነዙና የሚያስገድሉን ወንጀለኞች ናቸው። ይሄን ክደት ፈጽመዋል። በልጆቻቸው ላይ ክደት ፈጽመዋል። እንኳን ይህን ትልቅ መዋቅራዊ የሀገር አቀፍ የሆነ የዘር ማጥፋት ቀርቶ ለአንድ ነፍስ እንኳ መጽሐፍ ሕዝቅኤል ላይ እግዚአብሔር እንዲህ ብሏል። ማንኛውንም ሰው ማለት ነው፣ በእግዚአብሔር የሚያምነው ሰው እንዲህ ብሎ አዟል። አንድ ኃጢአተኛ ኃጢአት ሲሰራ ካየው ከኃጢአቱ መልሰው። እሺ ብሎ ከተመለሰልህ እሱንም ራስንም ታድናለህ። ኃጢአተኛ ኃጢአት ሲሰራ እየተመለከትከው ከኃጢአቱ ሳትመልሰው ብትቀር ሰውየው የአጥፊው ሰው በኃጢአቱ በእግዚአብሔር በእኔ ፊት ይቀጣል፣ እኔ እቀጣዋለሁ፣ ነገር ግን ደሙን ከእጅ እፈልጋለሁ ይላል። እንኳን ምለው አክሊል አድርገው ያን ወርቅና አይከኖች አድርገው መስቀል ይዘው የሚያብረቀርቅ ልብስ ለብሰው ይሄን ሁሉ የተሸከምኩት ልጆችን ለመጠበቅ ነው፣ ክርስቶስ ያም ብርሃን ያን የትንሣኤ ብርሃን ያዩ ዘንድ መንገድ ልጠርግ ነው ብለው ብርሃን ልብስ ለብሰው ቃል ገብተው ምለው እረኛ ከሆኑ በኋላ የልጆቻቸውን በዘር መከፋፈል፣ እርስ በርስ ጽንፍ መያዝ፣ አንዱ ማጠልሸት፣ አንዱ ማጥፋት፣ በቋንቋ ስር ደብቆ መከፋፈል፣ ይሄን ሁሉ የሚያደርገውን የፖለቲካ ስርዓት ያላወገዙ አባቶች ደማችን ከእጃቸው በእግዚአብሔር ዘንድ ይፈለጋል። እኔና እናንተ ምዕመናን የጥምቀት ልጆች ክርስቶስ እንደሞተልን እናምን ሰዎች የሚገደሉ የሚሳደዱ ወገኖቻችን ሲሳደዱ ሲገደሉ የምንችለውን ሁሉ አድርገን ለማስቆም ባለመስራታችን በዝምታ በመኖራችን እግዚአብሔር ደማቸውን ከእጃችን ይፈልጋል። እንዲነቁ ባለመንገራችን፣ እንዲዘጋጁ ባለማድረጋችን፣ ራሳቸውን እንዲከላከሉ ባለማንቃታችን፣ ግጭትና የሚያልፍ አስመስለን በማዘናገታችን፣ እነሱ የደሙ ያለቀሱ እየተራቡ እየተሰደዱ በመዘመራችንና በመጨፈራችን እግዚአብሔር ደማቸውን ከእጃችን ይፈልጋል። ራስን ለመከላከል የሚያስችል አቅም እንዳያበጁ ስናዘጋጃቸው በኮንቴይነር ገጀራ እየገባ ባንክ በሃይማኖት እየተመሰረተ
ንግድ ለወገንህ ሽጥ ማን ነው ከወገንህ ግዛ ለሌላው ግን ሽጥ ብሎ ማግለልና ሌላውን ለማድየት እየተሰራ ይሄን ሁሉ ባለማንቃት በድንዛዜ መኖር እና ማኖር ኃጢአት ነው። ከቤተ ክርስቲያን ትውፊት አስተምሮና ተልእኮ አንጻር ሳንመላለስ ቀርተን ሰውን በማደንዘዛችን ሰው ጠላቱን ሁሉ አምኖ ጠላቱን አቅፎ እንዲተኛ በማድረጋችን መምህራን ተብዬዎች እረኛ ተብዬዎች ሰው እንዲያልቅ በማድረጋችን ተጠያቂዎች እና ኦርቶዶክሳውያን የጥምቀት ልጆች ስለ መፍትሄ ነው የምናወራው። ሌሎቹም ህሊና ያላቸው የሌላ እምነት ሰዎች ካሉ የእኛን የመፍትሄ ሀሳብ ተቀላቅለው ተቀብለው ከኛ ጋራ በዚህ ምድር ቢያንስ በስጋ መዳን ይችላሉ። የሰማዩ የግድ የተጠመቀ ያመነ ይድናል ስለሚል እሱን እኛ የምንሰጥ ምንነሳ አይደለም። እሱ የእግዚአብሔር ፈንታ ነው። እኛ የምናውቀው ያመነ የተጠመቀ ይድናል የሚለውን ነው። አሁን የምናወራው ያድል እንኳን እንዳይኖር በምድር የሚያጸዱን ካህናቶቻችን የሚጨርሱ የቆሎ ትምህርት ቤቶቻችንን ሁሉ በቦምብ የሚደበድቡ ገዳም ውስጥ 570 ሰው በአንድ ሳምንት የሚያርድ መንግስት ስልጣን ላይ አስቀምጠን ለዛ መንግስት ጠበቃ መሆን ኑና አብረን እንሞት ኑና ቀደሙን እንደዚህ አይነት ፉከራ አይሰራም። ይሄ ማስመሰል አይሰራም። እኔ አይደለም ቆብ ያደረኩት። ቆብ ሞቻለሁ ያለ ሰውዬ ማሳየት ነው ያለበት በተግባር። ይሄ ቲያትር የሆነ ቦታ ብልጠት የሆነ ቦታ ማቆም አለበት። የኢትዮጵያ ቤተክርስቲያን ካሁን በኋላ ብልጦች መሸከም አትችልም። ደም በዝቶባታል። የውሸት ዘማሪ የውሸት ሰባኪ ዘራፍ በቅቷታል። ብዙ አመት መጫወቻ ሆናለች። የራሳቸውን ጳጳሳት እየፈረሙ የሚያስገድሉ የሚያሰድዱ ቱን ሁሉ አባ እያልን ቆይተናል። አይ ቲንክ አሁን አባት መሆን አለባችሁ። አለቀ በቃ። አባ ከተባልክ አባት ነው መሆን ያለብህ። ካድሬ አይደለም መሆን ያለብህ። ዘረኛ አይደለም መሆን ያለብህ። አለቀ። ስለዚህ መፍትሄ እነዚህን ሁሉ ከመረዳት ይጀምራል።